አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ ዛሬ ይዤላችሁ የቀረብኩት ለሁሉም ጊዜ ያለው ይላል። እንግዲህ የገበሬ ልጆች ሁላችሁም ታውቁታላችሁ። አንድ ገበሬ ጥሩ ምርት ለማግኘት የሚለፋውን ልፋት ማለት ነው። በመጀመሪያ ያርሳል፣ ከዛ ጊዜ ይሰጠዋል ማለት ነው። አሁንም እንደገና ይቆይና ዝናቡ ከጣለ በኋላ አይሞ ይዘራል። አሁንም ጊዜ ይሰጠዋል ከአላህ ሱብሓነሁ ወተዓላ ጋራ ማለት ነው። ያነ ቡቃያ እንዲበቅልለት ወዲ አላህ ሱብሓነሁ ወተዓላ እሱ የቻለውን ሁሉ አድርጎ ወዲ አላህ ሱብሓነሁ ወተዓላ ይሰጠዋል ማለት ነው። ምክንያቱም ዝናቡ ጥሎ ቡቃያው እንዲበቅልለት በሱ እጅ ስለሆነ በአላህ ሱብሓነሁ ወተዓላ እጅ ስለሆነ ሁሉንም ነገር ለሱ ይሰጠዋል ማለት ነው። ከዛ ከበቀለለት በኋላ የሚታረመውን ያርማል፣ የሚኮሰለውን ይኮስላል። ያንን እንደዛ ሀበጃጀ በኋላ አሁንም ደግሞ ጊዜ ይሰጠዋል ማለት ነው። ምክንያቱም ወዲያው በቅሎልኛልና ብሎ ቢያጭደው አበባ ሳይደርስ ቀጫው ማለት ነው። ግን ይታገሳል። ታግሶ ከሸተለት ወይም ለመታጨቅ ከደረሰ በኋላ ያንን ያጭድና አሁንም ጊዜ ይሰጠዋል ማለት ነው። ጊዜ ሰጥቶ ለመወቃት ሲደርስ ወቅቶ ሰብስቦ ወደ ቤቱ ያስገባል ማለት ነው። ተማሪውም እንዲሁ ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ ድረስ መውደቅ አለ፣ መቸገር አለ። ያንን ሁሉ አሳልፎ ዩኒቨርሲቲ ተምሮ ተመርቆ ስራ ያገኛል ማለት ነው። ምን ልላችሁ ፈልጌ ነው ውድ እህቶቼ፣ የመዳም ቅመሞች አይዟችሁ በርቱ ነው የምለው። ምክንያቱም አንገታችንን ዝቅ አድርገን ከሰራን አላህ አንድ ቀን ከፍ እንደሚያደርገን ባለሙሉ ተስፋ መሆን አለብን ማለት ነው። አንገታችንን ዝቅ አድርገን እንስራ፣ ገንዘባችንን እንያዝ፣ እንሰብስብ። አንድ ቀን የትዕግስት ፍሬውን እናያለን ማለት ነው። እና ውድ እህቶቼ እንሰብር፣ ሰብር ይኖረን። ከነገ ዛሬ የተሻለ ቀን ይመጣልና ሰብር ይኖረን። ማስተላለፍ የምፈልገው ነገር ቢኖረኝ ደግሞ ጥሩ ያልሆኑ ነገሮችን እየሰራችሁ በቲክቶክ እየቆራረጣችሁ የምትልኩ የመዳም ቅመሞች እባካችሁ፣ ምክንያቱም አዲስ የሚመጡ ሰዎች እናንተን ካዩ ድንገት ምክንያቱም እንደዛ ሊያደርጉ ይችላሉ ሲናደዱ ማለት ነው። እና ክፉ ነገር እንዲሰሩ ምክንያት አትሁኑ እላችኋለሁኝ። አላህ በያላችሁበት ይጠብቃችሁ፣ ይጠብቀን። አላህ የትዕግስት ፍሬውን ያብላል ኢንሻአላህ። አይዟችሁ እላችኋለሁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።